ሁለት ጓደኛሞችና የሞት ዛፍ እውነተኛ ፍቅር። በአንድ ወቅት እጅግ የሚዋደዱ ጓደኛሞች ነበሩ። በአንድነት ይኖራሉ፣ በአንድነት ይሰራሉ፣ በአንድነት ይበላሉ። አንድ ቀን በረሃ ሲያቋርጡ እጅግ በጠማቸውና በደከማቸው ጊዜ አንድ ትልቅና የሚያምር ዛፍ አዩ። የዛፉ ጥላ እጅግ ቀዝቃዛ ሲሆን በላዩ ላይ ደግሞ በጣም የሚያማምሩ ፍሬዎች ነበሩት። ነገር ግን ይህ ዛፍ የሞት ዛፍ የሚባል ነበር። የዛፉን ፍሬ የበላ ሰው ወዲያውኑ ይሞታል። ይህንን የሚያውቀው ግን የዛፉ ባለቤት የሆነው ክፉ ጠንቋይ ብቻ ነበር። ሁለቱ ጓደኛሞች እጅግ ስለጠማቸውና ስለራባቸው ጠንቋዩ ይህ ፍሬ እጅግ ጣፋጭ ነው ብሎ አታለላቸው። አንደኛው ቀድሞ ሊበላ ሲል ሁለተኛው ያዘው። አይ እኔ መጀመሪያ ልቅመሰው፣ ክፉ ነገር ካለው እኔ ልሙት፣ አንተ ግን ትኖራለህ አለው። ሌላኛው ግን እምቢ አለ። ፈጽሞ አይሆንም፣ አንተ መሞት የለብህም፣ እኔ መጀመሪያ ልቅመሰው፣ እኔ ከሞትኩ አንተ ትኖራለህ አለው። ጠንቋዩ ይህንን ሲሰማ ተገረመ። እንዴት ነው ሁለቱ ለመሞት የሚሽቀዳደሙት ብሎ አሰበ። ሁለቱ እየተጨቃጨቁ ሳለ ጠንቋዩ እሺ ማናችሁም እንዳትሞቱ ይህንን ፍሬ ግማሽ ግማሹን ብሉ አላቸው። ሁለቱም ግማሽ ግማሹን በሉና ምንም አልሆኑም። ጠንቋዩ የፍሬ የሞት ዛፍ ነበር፣ ነገር ግን እናንተ በእውነተኛ ፍቅርና መስዋዕትነት ከሞት ተርፋችኋል ብሎ የሠራውን ክፋት ተናዘዘ። ከታሪኩ የምንማረው እውነተኛ ጓደኝነት መስዋዕትነትን ይጠይቃል። ለሌላው መኖርና ለሌላው መስዋዕት መሆን እውነተኛ ፍቅር ነው። ከወዳጅነት በላይ ምንም የለም እንዲሉ አበው።